a superhero. ውድ የዩኒቴክ ቤተሰቦች ዛሬም በሌላ ነገር ተገናኝተናል ማለት ነው። እሺ ዛሬ ማሳያችሁ ባለፈው በግሩፕ ላይ በመጣችሁ መሰረት ዛሬ ማሳያችሁ ኢንስታግራም ፎሎወር እንዴት መጨመር እንደምንችል ማሳያችሁ አፕሊኬሽን አለ። በአፕሊኬሽኑ ማሳያችሁ ይሆናል ማለት ነው። ወደ ቻናሉ ከግባቴ በፊት ግን ለቻናሌ አዲስ ሆናችሁ ሰብስክራይብ ማድረጉን እንዳረሱ ማለት ነው። ከዛ እዚህ ጋር የደወል ምልክት ትመጣችኋለች። እኔ ቪዲዮ በምለቅበት ሰዓት ላይ ኖቲፊኬሽን እንዲገባላችሁ ኦል አድርጓት ማለት ነው። አሁን እንግዲህ በቀጥታ ወደ እንትኑ እንሄዳለን። እሺ እዚህ ጋር ይሄኛው አፕሊኬሽን አለ። አፕሊኬሽኑ ቫይራል አፕ ይባላል። እሱም አጫጫኑን መጨረሻ ላይ ወይ አሳያችኋለሁ። ከዛ ለመጀመሪያ ጊዜ እንደገባችሁ እዚህ ጋር እንደዚህ ይመጣላችኋል። ሳይን ኢን ጉግል ምናምን የሚል ይመጣላችኋል። ከዛ ሳይን ኢን ትሉታላችሁ። ከዛ በመቀጠል ሳይን ኢን እንዳላችሁ አካውንት ምናምን ያስመርጣችኋል። የፈለጋችሁትን አካውንት እንትን ትመርጣላችሁ ማለት ነው። አሁን እኔ መጀመሪያ የከፈኩት ያዘጋጀሁበት አካውንት ስላለኝ በሱ መርጬ ላሳያችሁ። እናንተም አንዱን ጉግል አካውንት መርጣችሁ መጀመር ትችላላችሁ ማለት ነው። እሺ አሁን ይኸው ገብቷል። ይኸው እንደምታዩት አሁን እኔ ኮይን ቀድሜ ሰብስቤ ስለነበር ነው። እንደገባችሁ መጀመሪያ አንድ 50 ኮይን ይሰጣችኋል። ከዛ በኋላ እንትን ማለት ትችላላችሁ። እዚህ ጋር እንደምታዩት እንግዲህ ከፈለጋችሁ ዩቲዩብም እንትን ማለት ትችላላችሁ። እኔ ግን ዛሬ ላሳያችሁ የፈለኩትኝ ኢንስታግራም ነው። አሁን እዚህ ጋር አሁን የገባሁት ለኪዊ የሚል አለ እዚህ ጋር ይኸው እዚህ ጋር እንደምታዩት እሱ ላይ ገብቼ ነው ማለት እንትን ያልኩትኝ። ይሄኛው ሪዋርድ የሚል አለ። እሱንም አሁን ክሊም እናደርጋለን። መጀመሪያ ይኸው ስክራች ነገር ነው። እንደዚህ ብለን እንደመፋቅ ነገር ስናደርግ ራሱ እንትን ይላል። ይኸው እዚህ ጋር ያገኘነው በሙሉ እዚህ ጋር ክሊም እናደርጋለን። አንዳንዴ 5 ምናምን ይሰጣል፣ አንዳንዴ ደግሞ 40 ምናምንም ይሰጣል። እሺ አሁን አሳያችኋለሁ። እሺ ያው 889 እንትን አለኝ ኮይን አለኝ። እዚህ ጋር ደግሞ ከፈለጋችሁ ደግሞ አሁን እንትን ማግኘት የምችሉበትን ነው ማሳያችሁ። እያሳያችሁ ያለሁት ኮይን እንዴት እንደምታገኙበት ነው። አሁን ኤዲ ምናምን አያያችሁ ምናምን ከፈለጋችሁ ዎች ኤዲ ኤንድ እርን የሚለው ትነኩታላችሁ። ለኪዊል ምናምን በየቀኑ የሚደርሳችሁ ነው እና ሪዋርድ የሚለው። ሌላኛው ደግሞ አፕሮችን ምናምን ኢንስታል በማድረግ ምናምን ይልቅ አፕ ኢንስታል ምናምን በማድረግ እሱ አሪፍ ያስከፍላል። አፕሊኬሽኗ ደግሞ ኢንስቶል ምናምን የሚያስደርጋችሁ የትንሽ ሜጋባይት ነው። ለምሳሌ አሁን አፕሊኬሽኑን ይኸው ኢንስታል አድርጉትኝ። ከዛ በቃ ትንሽ ቆይቶ ይጀምራል። ብቻ እኛ ዝም ነው የምንለው። ከዛ መጨረሻ ላይ እንመለስና ቬሪፋይ እናደርግለታለን ማለት ነው። እንደዛ ነው የምናደርገው። ከዛ እሱ እስኪጨርስ እኛ ካንስል ብንወጣ ይኸው አሁን ካንስል ራሱ ብዬ በቃ እዛ አፕሊኬሽኑ ላይ ነው የሚያስቀምጠው። ቬሪፋይ እንድል ቦታ ያደርግልኛል ማለት ነው። ሌላኛው ደግሞ ፌስቡኮችን ፔጆችን ምናምን ላይክ ምናምን እያደረገን እንትን ነው። ግን እሱም ቢሆን ብዙም አያስገኝም 18 ምናምን ነው። ሌላ ዩቲዩብ ሰብስክራይብም ማድረግ ሰውን እሱም ያስከፍላል። አሪፍ ይከፍላሉ። እንደዛ ምናምን መክፈል ይችላሉ። ሌላኛው ደግሞ እናንተ እንትን ማለት ከፈለጋችሁ ይህንን ኢንስታግራም ፎሎወር ደግሞ ለመጨመር ነው ማሳያችሁ። አሁን ኢንስታግራም ፎሎወር ለመጨመር እዚህ ጋር እንደምታዩት ማይ ካምፔን የሚል አለ። እሱን ትነኩታላችሁ። ከዛ ኒው ካምፔን የሚለውን ትነኩትና ያው የፈለጋችሁትን ዌብሳይት፣ አንድሮይድ አፕ፣ ፌስቡክ ብዙ በቃ ሶሻል ሚዲያዎችን ፕሮሞት የምታደርጉበታለን። ከዛ ዩቲዩብ ቪዲዮ ላይክ፣ ኢንስታግራም ፖስት ላይክ እና ኢንስታግራም ፎሎወርስ የሚል አለ። ከዛ ያው ጌት ፎሎወርስ የሚለውን ትነኩታላችሁ። አሁን እዚህ ጋር ዩአርኤል የመጀመሪያው ላይ ዩአርኤላችሁን ታስቀምጣላችሁ። ሁለተኛው ላይ ደግሞ ስንት ፎሎወር እንደፈልጉና ኮስት ፐር ፎሎወር ማለት ደግሞ ምን ያህል በጀት እንደምታስቀምጡ ላይ ነው የሚነግራችሁ ማለት ነው። እሺ የኢንስታግራም እንትኑን ሊንኩን አስቀምጫለሁ። ከዛ በመቀጠል ቶታል ፎሎወር የሚል ይነግረኛል። ቶታል ፎሎወር ማለት አሁን ስንት ፎሎወር ምናምን ማግኘት እንደምፈልግ ነው። ለምሳሌ 10 ከሆነ 10 ነው። ዝቅተኛው ማድረግ የምትችሉት 10 ፎሎወር ብቻ ነው። ከ10 በታች 5 ወር 9 ምናምን አይቻልም ማለት ነው። ኮስት ፐር ፎሎወር ደግሞ የምትችሉ ደግሞ ትንሹም 10 ነው ማድረግ የምትችሉት። ግን በብዛት እኔ ልንገራችሁ፣ በብዛት ሰው 10 በምታደርጉበት ሳለ ሰው አይገባላችሁም። ብዙም ሰው የተሻለ ነው የሚመጣው። ሰው አሪፍ ደግሞ ለማግኘት ወይ ደግሞ ሰው ቶሎ ፎሎ እንዲያደርጋችሁ የሚፈልጉ ደግሞ ከ20 ወይ ደግሞ ከ17 ምናምን ጀምሩ የተሻለ ነው ብዬ እመክራችኋለሁ። ለሽ ለኔ ለምሳሌ እዚህ ጋር ከ20 ብጀምር ፎሎ መደረጉ አይቀርም፣ ግን
ይቆይባቸዋል ቶሎ ጊዜ ቆየት ምናምን ያለ ጊዜ ይኖራል። ግን ሰው 20ውን የሚያይ ከሆነ ሰዎች ነው የሚያደርጉት። ስለዚህ መርጠው ስለሚያደርጉ እንትን ይላሉ ማለት ነው። ከዛ አሁን ይኸው 20 ያልኩት ለ10 ፎሎወር ይኸው አሁን 10 ፎሎወር የምፈልግ ስለሆነ እንትን አሁን እኔ 25 ብዬ ላሳያችሁ። ከዛ ኮስት ፐር ፎሎወር ደግሞ የሚለውን 20 ላድርገውና ከዛ ክሬት አደረኩትኝ። ከዛ ዩ ካምፔን ኢዝ ቢንግ ሪቪውድ ኢስቲሜትድ ዋይት 15 to 20 ሚኒት ይለኛል። መጀመሪያ እንትን እንዳደረገን ይኸው ክሬት እንዳደረገን እንትን ያደርጋል ማለት ነው። ይሄ መጀመሪያ እንትን አፕሮቭ እስኪያደርጉልን ድረስ 15 ደቂቃ ከ5 እስከ 15 ደቂቃ ይቆያል ብሎናል። እስከ 15 ደቂቃ በኋላ ራሳቸው አፕሮቭ ምናምን ያደርጉታል ማለት ነው። አሁን ከዛ ከፈለጋችሁ ደግሞ እናንተ አፕዴት ምናምን ማድረግ እንፈልጉ ከሆነ እዚህ ጋር ገብታችሁ መጨመር እንፈልጉ ከሆነ ክሊኮቹን ለምሳሌ 25 ሰው ከሆነ 50 ሰው ማድረግ ትችላላችሁ እንደፈለጋችሁ። ለምሳሌ እኔ 27 ላድርገውና ከዛ ይኸው ኮይን ያስጨምራችኋል። ለምሳሌ P40 ኮይን አለኝ። ከዛ ይኸው ከፈልኩትኝ። ልክ እንደዚህ መጨመር ትችላላችሁ። እንደዛ እያደረጋችሁ ማግኘት ትችላላችሁ ማለት ነው። እስቲ ለምሳሌ አፑ ኢንስታል ካደረገ ይኸው በቃ አፑ ኢንስታል አድርጎ ጨርሶልኛል። ቬሪፋይ ስለው እንደገና 55 ቶክን ሰጠኝ፣ 55 ኮይን ሰጠኝ ማለት ነው። እንደዚህ በተለያየ መንገድ ማግኘት ትችላላችሁ። ግን እኔ ቶሎ ለማግኘት የምፈልጉ ከሆነ አንድ ጊዜ ሰው ሼር በምታደርጉበት ሰዓት ላይ 300 ኮይን የሚሰጣችሁ ያው እዚህ ጋር ኢንቫይት ፍሬንድስ የሚሉን ትነኩታላችሁ። ከዛ በኋላ እዚህ ጋር የሆነ እዚህ ጋር ኢንቫይት ያደርኳቸው ሰው ናቸው 1 2 3 4 5 ነው። እዚህ ጋር ሼር ስትሉት ይሰጣቸዋል ማለት ነው። እኔ እስካሁን 1500 ሰው ነው ሼር ያደረኩትኝ። እንደዛ ብሎ ያሳያቸዋል ማለት ነው። ኤዲ ምናምን ብዙም አይዋጣም። ሎጋውት ምናምን ደግሞ የሚል ፓርት ደግሞ እዚህ እንትን ላይ የለም። እናንተ ራሳችሁ ሎጋውት አድርጋችሁ ራሳችሁ ሼር እያደረጋችሁ ለመግባት የምፈልጉ ከሆነ ሊንኩ ቴሌግራም ላይ ታስቀምጡትና እንትን ማድረግ ትችላላችሁ። አሁን ሎጋውት ምናምን እያደረጋችሁ ራሳችሁ መግባት የምፈልጉ ከሆነ ያው ሲቲንግ ላይ ገብታችሁ እንትን ነው የምታደርጉት። ሲቲንግ ላይ ትገቡና አፕ ቤተቻችሁ ያሳያችሁ መጀመሪያ ቆይ በጣም ቶሎ አፕስ ገባና ቫይራል አፕ የሚለውን ራሱን አፕሊኬሽኑን እፈልገዋለሁ። ሎዲንግ እያደረገልኝ ነው። ከዛ አሁን አፕሊኬሽኑ ይኸውና ቫይራል አፕ የሚለውን እሺ እንገባለን። ስቶሬጅ እንገባለን። በመቀጠል ክሬዲት ዳታ አለቀ። ከዛ እንወጣና እንደገና ወደ አፕሊኬሽኑ ላይ እንገባለን። ይኸው ቫይራል አፕን ስንከፍተው ይኸው እንደገና ሳይን ዊዝ ጉግል ያስፈልገናል። ሊንኩን ቴሌግራም ላይ አስቀምጡና ወደዚህ ቀጥታ ነው የሚወስዳችሁ። ከዛ ዝም ብላችሁ ሳይን ዊዝ ጉግል ብላችሁ አካውንት ስመርጡ ያስገባችኋል ማለት ነው። ይህን ይመስል ነበረ የዛሬው አሁን ደግሞ ማሳያችሁ እንዴት አፕሊኬሽኑን ፕሌይ ስቶር ላይ የምናገኘው ኢንስቶል የምናደርግ ነው ማሳያችሁ። አፕሊኬሽኑ እንዳልኳችሁ ይኸው ቫይራል አፕ ይሰኛል። ቫይራል አፕ ብላችሁ እንትን ስታደርጉት ይኸው ይመጣል ቀጥታ ቫይራል ፕሮሞት አፕ ዌብሳይት ኤኒ ሶሻል ኔትወርክ የሚል ይመጣል ማለት ነው። ይኸው አፕሊኬሽኑ ሎጎ ይህን ይመስላል። አፕሊኬሽኑ 5000 ዳውንሎድ ምናምን ያለው በቅርብ ጊዜ ምናምን ስለሆነ ነው መሰለኝ። ብቻ እኔ ስለሱ እንትን አላልኩም። ይኸው ይህን ይመስላል አፕሊኬሽኑ። እናንተ ኢንስቶል አድርጉት። እኔ ኢንስቶል ስላደረኩት ኦፕን የሚል ይመጣልኝ ማለት ነው። ስለዚህ የዛሬ እንትኔ ይህን ይመስል ነበረ። እየገባችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳረሱ። ለመጀመሪያ ጊዜ ደግሞ የመጣችሁ ሰብስክራይብ አድርጉ ማለት ነው። አመሰግናለሁ። መልካም ጊዜ